ታላቁ የኢራን አብዮታዊ መንፈሳዊ መሪ አያቶላ አሊ ካሚኒ አረፉ። ለእስራኤል ስጋት፣ ለአሜሪካ ጭንቀት ሆነው ከ34 ዓመታት በላይ ኢራንን የመሩት አያቶላ አሊ ካሚኒ በትላንትናው ዕለት በመኖሪያ ቤታቸው ላይ በእስራኤል በተፈጸመ ጥቃት መገደላቸውን የኢራን ባለሥልጣናት አረጋግጠዋል። ለ40 ቀናትም የሐዘን ቀን አውጀዋል። ለመሆኑ አያቶላ አሊ ካሚኒ ማን ነበሩ? በጥቂቱ ከሚታወቀው የእሳቸውንና የቤተሰባቸውን ታሪክ እንቃኛለን። ውድ የአፍታ ቤተሰቦች፣ ለቻናሉ አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ላይክና ሼር እንድታደርጉ እየጋበዝኩ ወደ ፕሮግራሙ አልፋለሁ። አይወረወር የእሳት አሎሎ፣ አይቆረጠም የብረት ቆሎ። አያቶላህ አሊ ካሚኒ። አብራችሁን ቆዩ።